ዛሬ አንድ እውነተኛ ታሪክ ነግራችኋለሁ። በታሪኩ መጨረሻም ከታሪኩ ጋር የተያያዘ ትክክለኛና አሳዛኝ ፎቶ አሳያችኋለሁ። ወደ ታሪኩ ከመግባታችን በፊት ለማመን የሚከብዱና ስሜት የሚረብሹ እውነተኛ ታሪኮችን መስማት የምትፈልጉ ከሆነ ይህ ቻናል በሚገባ ይሆናችኋል። ፍላጎታችሁ ከሆነ ሰብስክራይብ በማድረግና የደውል ምልክቱን በመጫን የምንለቃቸው ታሪኮች እንዳያመልጣችሁ ማድረግ ትችላላችሁ። አሁን ወደ ታሪኩ እንግባ። እንደ ኢትዮጵያን አቆጣጠር ጥር 5 2004 ዓመተ ምህረት ቺን ሮንጉ የተባለ የ23 ዓመት ወጣት በታይዋን ግዛት የምትገኝ ከተማ ወዳለ የኢንተርኔት ካፌ ያቀናል። ኢንተርኔት ካፌው እንደገባችሁ ፊት ለፊት ካሸሮች ጠረጴዛ አለ። ካሸሩ ጋር ሄዳችሁ የምትጠቀሙትን ሰዓት ተናግራችሁ ክፍያ ፈጽማችሁ የሚበላ ወይ የሚጠጣ መግዛት ትችላላችሁ። ከዛም ከካሸሮቹ ጀርባ በጣም ሰፊ የሆነ ቦታ አለ። በዛ ሰፊ ቦታ ብዙ የሆኑ በርካታ ኮምፒውተሮች ይገኛሉ። በዛን ጊዜ እንግዲህ ከ30 የማያንሱ ተጠቃሚዎች ነበሩ። ቺንም ወደ ውስጥ በመግባት የሚፈልገውን ደቂቃ ወይም ሰዓት ይናገርና ክፍያ ከፍሎ የሚጠጣ ገዝቶ ወደ ውስጥ ይገባል ማለት ነው። ወደ ውስጥ ከገባ በኋላ ነው ቺን መግባቱን ማንም ሰው ያየው የለም። ሁሉም ኩራታቸው ወደ ኮምፒውተሩ ነው። ማንም ቀና ብሎ የሚያይ የለም። ለቺን እንግዲህ ይሄ በጣም ደስ የሚለው ነገር ነው። ምክንያቱም የሚወደውን ጌም ያለማንም ከልካይነትና ያለምንም ችግር መጫወት ስለሚችል ይህንን ካፌ በዚህ ምክንያት ይወደዋል። ቺንም ወደ ውስጥ ከገባ በኋላ ክፍት ቦታ ፈልገው ይቀመጥና የሚወደውን ጌም መጫወት ይጀምራል ማለት ነው። ሊግ ኦፍ ሌጀንድስ ይባላል። ሊግ ኦፍ ሌጀንድስ እንግዲህ ከጓደኞቻችሁ ጋር ሆናችሁ መጫወት የምትችሉት ኦንላይን ጌም ሲሆን እጅግ በዓለማችን ታዋቂ የሆነ ጌም ነው። ቺንም ይህን ጌም መጫወት ይጀምራል። የተወሰነ ጊዜ ያህል ነው የሚነሳው። ጨዋታውን ከጀመረ በኋላ አንድ ሁለቴ ተነስቶ የሚጠጣ ወይም የሚበላ ገዝቶ ለመምጣት ይነሳል። ከዛ ውጪ በጣም ሲደክመውና ማረፍ ሲፈልግ ከፊቱ ካለው ጠረጴዛ ላይ ጭንቅላቱን ብቻ በማሳረፍ የተወሰነ እረፍት ለማግኘት ይሞክራል። ከዛም ጨዋታውን ይቀጥላል ማለት ነው። ጨዋታው እንግዲህ ለረጅም ሰዓት ይጫወተዋል። ከዚህም በፊት በየቀኑ የሚያደርገው ነገር ነው። በቀን ከ7 እስከ 8 እስከ 9 ሰዓት ያህል ይጫወታል። ዛሬም የተለየ ቀን አይደለም። በትኩረት አሁንም ጨዋታውን ይጫወታል። እንግዲህ ያለማቋረጥ ወደ ለ14 ሰዓት ያህል ቺን ይጫወታል ማለት ነው። እንዳልኳቸው የተወሰነ ረፍት ነው የሚያደርገው። በማግስቱም ወደ ከሰዓት አካባቢ ቺን እንግዲህ ማታ አካባቢ ነው የገባው። ወደ ከሰዓት አካባቢ በጣም ውጥረት የሆነ ቦታ ላይ ይደርሳል። ጓደኞቹ በከባድ ጠላት እየተጠቁ ነው ያሉት። እሱ ነው ሊያድናቸው የሚችልና ለማሸነፍ የሚችሉት ማለት ነው። በዚህ ውጥረት ባለው ጨዋታ ላይ ነው እንግዲህ ቺን ያንን ጠላት ለማጥቃት ያለውን ሁሉ እየተጠቀመ ባለበት ሰዓት ትልቅ ችግር ይፈጠራል። ችግሩን ከተፈጠረ ከ9 ሰዓታት በኋላ ካሼሯ ስራ ያለባትን ሰዎች አስተናግዳ መጠጥ የሚፈልጉትን መብላት የሚፈልጉትን ሁሉም ካስተናገደች በኋላ ይሄ ብቻ ስላልሆነ ስራዋ፣ ምክንያቱም ያስገባቻቸውን ሰዎች ደግሞ ምን ያህል ሰዓት እንደተጠቀሙና የጨረሱም ካሉ ሰዓታቸው ማስወጣት ስላለባት የገቡትን የሰዎች ስም ዝርዝርና የከፈሉትን ሂሳብ መጠቀም ያለባቸውን ሰዓት የሚገልጽላትን ወረቀት ይዛ እየዞረች ተጫዋቾችን መመልከት ይኖርባታል። ስለዚህ ይህን እያደረገች እያንዳንዱ ተጠቃሚዎች ጋር እየሄደች ምን ያህል ሰዓት ነው የቀራችሁ፣ ይህን ያህል ሰዓት ነው የቀራችሁ፣ ጨርሳችኋል፣ ሰዓት መውጣት አለባችሁ እያለች እያንዳንዳቸውን እየሄደች ትጠይቃለች። እንግዲህ ተጠቃሚዎቹ እዛ ያሉ ተጠቃሚዎች በጣም ትኩረታቸው ከመሳቡ የተነሳ እሷ ስትመጣ ሁሉ አያትም። አንዳንድ ጊዜ እየነካቻቸው ሁሉ ደንግጠው ከሰመናቸው ይነቃሉ። ምክንያቱም የሚያዩት ነገር ያን ብቻ ነው። ማን ይምጣ ማን ይሂድ ማንም ትኩረት የሚሰጠው የለም ማለት ነው። እንግዲህ እንደዚህ እያለች በየጠረጴዛው እየሄደች በየዲስኮቹ እየሄደች ተጠቃሚዎቹን ቀራቸውን ደቂቃ እያስጠነቀቀች የጨረሱትን እያስወጣች ቺን የተቀመጠበት ቦታ ላይ ትደርሳለች። ቺንንም የከፈለውን ስትመለከት ለ8 ሰዓት ወደ 9 ሰዓት ያክል የሚሆነው የከፈለው፣ እሱ ግን እዛ ቦታ ላይ ለ24 ሰዓት ያህል ተቀምጧል። ቺን የከፈልከው እኮ ለ8 ሰዓት ያህል ነው፣ ጨርሰሃል፣ ተነሳ ብትለው ሊሰማት አልቻለም። አሁንም ደግማ ጠራችው። ቺን ተነስ፣ ሊሰማት አልቻለም። ተጠግታ ትከሻውን በምትነካበት ሰዓት ነው ቺን ከነበረበት ቦታ ወደ ወንበሩ መደገፊያ ወደቀው። በዛ ሰዓት በምትመለከተው ነገር ከመደንገጧ የተነሳ በከፍተኛ ድምፅ ትጮሃለች። እንግዲህ ቺን በጣም ይፈልገው የነበረውን ነገር ነው ዛሬ ያሳካው። እሱ ምንድነው? ማንም ሰው ሳይረብሸው ማንም ከሱ ጋር ሳይነጋገርና ሳይመለከተው
ይሄን ጌም መጫወት ነው የፈለገ። ምክንያቱም የሆነ ሰው እንኳን አንድ ጊዜ እንኳን ቢያየው ኑሮ የነበረበትን ወይም የደረሰበትን ችግር ይረዱና ያዩ ነበረ። ግን ማንንም አይመለከትም። ሁሉም የየራሱ ስራ ነው የሚሰራው። ካሸሯም የተመለከተችው ይህንን በፎቶ የምትመለከቱን ምስል ይመስላል። ቺን እንደምታዩት በዛ ሰዓት በዛ በውጥረት በሚጫወትበት ሰዓት በነበረ ጊዜ ያን ጠላት ለማጥቃት ያለውን ሁሉ እየተጠቀመ በሚጫወትበት በዛ በተመስጦ ሰዓት ላይ ነው ድንገት ልቡ ያቆመውና ህይወቱ ያለፈው። ህይወቱ ካለፈም እንግዲህ ካሸሯ ያገኘችው 9 ሰዓታት ካለፉ በኋላ ነው። በፎቶ እንደምትመለከቱትም እንደዛ ደርቆ የሚታዩት ጌሙን እየተጫወተ ባለበት ሰዓት ህይወቱ አልፎ ማንም ያየው ስላልነበረ ባለበት ደርቆ ነው። እናም ካሸሯ ስትነካው ወደኋላ በማለት በዚህ ኪቦርድ በሚጠቀምበት እጁ ማውስ እንደያዘ በዛው ቅርጽ ላይ ነው ደርቆ የተገኘው። ቺንን በዛን ወቅት ያጋጠመው ይህ ነበረ። በኋላ ላይም ሲጠየቁ ወላጆቹ ቺን የልብ ችግር እንዳለበትና ለሞቱ ከፍተኛ መንስኤ ይህ እንደሆነ ለመታወቅ ችለዋል ማለት ነው። የዛሬው ታሪካችን ይህን ይመስላል። በሌላ ታሪክ እስከምንገናኝ ሰላም ቆዩ።